ዶክተር ሳምሶን ድረስ እባላለሁ በቅዱስ ጳውሎስ ሆስፒታል ሕክምና ኮሌጅ የአንገት በላይ ስፔሻሊስት እና የትምህርት ክፍል ኃላፊ ነኝ። በአሁኑ ወቅት በክረምት በጎ አድራጎት ስራ በቶንሲል እና ከቶንሲል ጋር በተያያዘ የመታፈን ችግር ያለባቸው ህጻናትን ሰርጀሪ እየሰራ እንገኛለን። ይሄም እንግዲህ ህጻናት የቶንሲል እድገት በሚኖርባቸው ሰዓት የማንኮራፋት፣ አፍ ከፍቶ መተኛት፣ የመወራጨት እና የመታፈን ችግር ይኖራቸዋል። ይሄም ደግሞ በቤተሰብ ላይ እና በህጻናቱ ላይ የሚያሳድረው ችግር ከፍተኛ ነው። ታካሚዎችም ለረጅም ጊዜ ወረፋ እንዲጠብቁ ያደርጋቸዋል። በአገሪቷ ላይ በስፋት የሚገኝና የህክምና ሰርቪሱም ደግሞ ውስን ነው። ስለዚህ ታካሚዎች በብዛት ወደ ቅዱስ ጳውሎስ ሆስፒታል እንዲመጡ ያደርጋቸዋልና ወረፋውም የረጅም ጊዜ እንዲሆን ያደርገዋል። ይህንንም ለማቃለል እንግዲህ ሆስፒታላችን ለ6 ሳምንት እስከ 2 ወር ለሚቆይ ለህፃናት የቀዶ ህክምና አገልግሎት የሰጠ ነው። መጀመሪያ ክትትል ነበረ። አሁን ደግሞ ኦፕሬሽን ሊደረግ ነው በ3 ወሩ። በጣም ደስ ብሎኛል። በአሁኑ ወቅትም እንግዲህ ለ2 ሳምንታት ቀዶ ህክምናውን እየሰራን ነው። በዚህም ደግሞ እስካሁን ከ150 በላይ ታካሚዎችን ቀዶ ህክምና ሰርተናል። በቀጣይም ደግሞ እነዚህን ቁጥሮች በተቻለ መጠን ለመቀነስ እየሰራን እንገኛለን ማለት ነው። አመሰግናለሁ።